ሰላም የዩቲዩብ ቻናል ቤተሰቦች፣ ዛሬ ከኔ ጋር ከሆናችሁ ለፈጣን የፀጉር እድገት የሚጠቅማችሁን በጣም ቀላል የሆነ የምግብ አሰራር ይሆናል። ቪዲዮን ላይክ በማድረግ ይጀምሩ። ለምግቡ የሚሆን የግብአት ዝርዝር እንቁላል፣ ሽንኩርትና ቲማቲም ነው። የጋለ ምጣድ ላይ ዘይት ጠብ በማድረግ ማጋል። እዚህ ጋር 3 እንቁላል፣ 1 ማንኪያ ጨው በመጨመር ማዋሃድ ያለብን ማምጣት አለብን በደንብ። ከመታን በኋላ የጋለው ዘይት ላይ ቀስ አድርገን እንጨምራለን። ከዛም በዘይቱ መብሰል አለብን። ከዛን አንድ ሽንኩርት ከትፈን እንጨምራለን። የተከተፈውን ሽንኩርት እንጨምራለን። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ በመጻፍ መግለጽ ይችላሉ። ጨማሪም ደግሞ አንድ ቲማቲም እንከትፍና እንጨምራለን። ቻናሉን ላይክ፣ ሰብስክራይብ በማድረግ ይከታተሉ። እንቁላሉ በደንብ መብሰል የለበትም። በደንብ ሳይበስል በዚህ መልኩ መውጣት አለበት። ይሄን ትበሉ ከሆነ በጣም ፈጣን የፀጉር እድገት የሚታይ ይሆናል።